ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ ውጤት በሕግ የተቀመጠውን ጊዜ ገደብ ጠብቆ ለሕዝብ ይፋ ለማድረግ እየሰራ መሆኑን አስታወቀ። ቦርዱ ይህን ያሳወቀው የ7ኛውን ጠቅላላ ምርጫ የድምፅ ሂደት መጠናቀቅን በማስመልከትና ከድምፅ አሰጣጡ በኋላ እየተከናወነ ያለውን ስራ አስመልክቶ ትላንት ምሽት በሰጠው ጋዜጣዊ መግለጫ ነው። መግለጫውን የሰጡት የቦርዱ ሰብሳቢ ሜላትወርቅ ኃይሉ ግንቦት 24 ቀን 2018 ዓ.ም የተካሄደው 7ኛው ጠቅላላ ምርጫ በአብዛኛው ጥሩ ሆኖ እንዳለፈ ተናግረዋል። የድምፅ አሰጣጥ ሂደቱ የዘገየባቸውና እስከ እኩለ ሌሊት የዘለቀባቸው የምርጫ ጣቢያዎች በመኖራቸው ምክንያትም የቆጠራ ስራ እስከ ትላንት ምሽት ጭምር እየተከናወነ እንደነበር አብራርተዋል። እንዲሁም አንዳንድ የምርጫ ጣቢያዎች በርካታ እጩዎች የቀረቡባቸው መሆናቸውን ተከትሎ መራጮች ረዘም ያለ ሰዓት በመውሰዳቸውም ጭምር ለሰልፎች መራዘም ምክንያት እንደነበረ ገልጸዋል። በሂደቱ በርካታ ቅሬታዎች ሲነሱ እንደነበርና ቦርዱ ከስር እየተከታተለ እርምጃ ሲወስድ እንደነበረም ጠቅሰዋል። ለአብነትም ያልተገባ ተግባር ሲፈጽሙ የተያዙ 2 የምርጫ አስፈጻሚዎች እንዲሰናበቱ መደረጉን አንስተዋል። በአሁኑ ጊዜ በምርጫ ጣቢያ ያለቁ ቆጠራዎች ወደ ምርጫ ክልል እየተላለፉ መሆኑን የጠቀሱት ሰብሳቢዋ ከምርጫ ጣቢያ ጀምሮ የውጤት አመጣጡ ወጣ ገባ በመሆኑ ያንን ተከትለን እንሰራለን ብለዋል። የምርጫውን ውጤት ግን ሙሉ በሙሉ በሕግ በተቀመጠው የጊዜ ገደብ መሰረት በ10 ቀን ውስጥ ለሕዝብ ማሳወቅ እንዳለበት ገልጸው ቅሬታና ከአቅም በላይ የሆነ ሁኔታ ካለ እስከ 20 ቀን ሊራዘም እንደሚችል ጠቅሰዋል። ነገር ግን ቢያንስ በ10 ቀን ውስጥ ጊዜያዊ ውጤት ማሳወቅ ስላለብን ውጤቶች ተዳምረው መግለጽ ስላለብን እየሰራን ነው ብለዋል። የጸጥታ ችግር ተከስቶባቸው የነበሩ የምርጫ ጣቢያዎች ላይ የተላለፈ ውሳኔ መኖሩን በተመለከተ ለሰብሳቢዋ ጥያቄ የቀረበላቸው ሲሆን ጣቢያዎቹ አሁንም ባሉበት ሁኔታ ላይ እንደሚገኙ ተናግረዋል። እንዲሁም በምርጫ ታዛቢዎች የቀረቡ ቅሬታዎችን እንደሚያጣሩ በመግለጫቸው አክለዋል። የኢትዮጵያ ቀይ መስቀል ማህበር 5.4 ሚሊዮን ፓውንድ ዋጋ ያላቸው ለሰብአዊ ድጋፍና መድኃኒት አቅርቦት የሚያገለግሉ 28 የጭነት መኪናዎችንና ጥልቅ የከርሰ ምድር ውሃ መቆፈሪያ መሳሪያዎች ድጋፍን ከዩናይትድ ኪንግደም የውጭ የኮመንዌልዝና ልማት ቢሮ ኤፍሲዲኦ ተረከበ። ማህበሩ ድጋፉን ትላንት የጤና ሚኒስትሯ ዶክተር መቅደስ ዳባ በኢትዮጵያ የዩናይትድ ኪንግደም አምባሳደር ዳረን ዌልች፣ የውጭ የኮመንዌልዝና ልማት ቢሮ ተወካዮችና ሌሎች ተሳታፊዎች በተገኙበት መረከቡን ባወጣው መግለጫ አስነብቧል። በዚህ ወቅት ዶክተር መቅደስ ባደረጉት ንግግር ድጋፉ የድንገተኛ አደጋ ምላሽ አሰጣጥን እንደሚያጠናክር እንዲሁም ንጹህ ውሃ በማቅረብ የዋሽ ፕሮግራምን እንደሚደግፍ ገልጸዋል። በኢትዮጵያ የዩኬ አምባሳደር ዳረን ዌልች በበኩላቸው ድጋፉ ማህበረሰቦችን ለመደገፍ በኤፍሲዲኦና በኢትዮጵያ ቀይ መስቀል ማህበር መካከል ያለውን ትብብር ያሳያል ያሉ ሲሆን የማህበሩን አቅም እንደሚያጠናክር መግለጻቸውን የጤና ሚኒስቴር በፌስቡክ ገጹ ባወጣው መግለጫ አስነብቧል። የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት አበራ ቶላ ደግሞ የተደረገው ድጋፍ በአደጋ ጊዜ የእርዳታና የሕክምና አቅርቦቶችን ለማዳረስ እንደሚረዳ ተናግረዋል። እንዲሁም የማህበሩን የሰብአዊ አገልግሎቶችን እንደሚያጠናክር እንዲሁም ማህበሩ የተፈጥሮና ሰው ሰራሽ አደጋ በተከሰተባቸው አካባቢዎች ወቅታዊ የሰብአዊ እርዳታ ማድረሱን ያረጋግጣል ብለዋል። የዚምባብዌ የፍትህ ሚኒስቴር የፕሬዝዳንቱን የስልጣን ዘመን የሚያራዝም አወዛጋቢ የህገ መንግስት ማሻሻያ ረቂቅ ህግ ለፓርላማ አቀረበ። የሀገሪቱ ፍትህ ሚኒስቴር ረቂቅ የህግ ማሻሻያውን ትላንት ለፓርላማ ማቅረቡን አዣንስ ፍራንስ ፕሬስ ዘግቧል። ይህንኑ የህገ መንግስት ማሻሻያ ረቂቅ ህግ የሀገሪቱ ፖለቲከኞች አጥብቀው እንደተቃወሙትና ጉዳዩንም ወደ ፍርድ ቤት መውሰዳቸውን ዘገባው አክሏል። ፓርላማውም ባለፈው የካቲት ወር ላይ በካቢኔ በጸደቀውና የፕሬዝዳንት ኤመርሰን ምናንጋጋዋን የስልጣን ዘመን እስከ 2030 ድረስ የሚያራዝም ድንጋጌን ያካተተው የህገ መንግስት ማሻሻያዎች ላይ ድምፅ እንደሚሰጥ ይጠበቃል። ማሻሻያው አጠቃላይ የፕሬዝዳንታዊ ምርጫዎችን በማስቀረት ፕሬዝዳንቱን የመሾም ስልጣንን ለፓርላማው ይሰጣል። እንዲሁም የፓርላማ አባላትን የስልጣን ዘመን ከ5 ዓመት ወደ 7 ዓመት ከፍ ያደርገዋል። የፕሬዝዳንት ምናንጋጋዋ ዛኑ ፒኤፍ ፓርቲ በፓርላማው አብላጫ መቀመጫ በያዘበት ጉልህ ማሻሻያዎችን ያካተተው ረቂቁ ለፓርላማ መቅረቡ በዚምባብዌ ውስጥ በጣም አወዛጋቢ ከሆኑ የፖለቲካ ጉዳዮች አንዱ ስለመሆኑ ተናግሯል። የዚምባብዌ የፍትህ ሚኒስትሩ ዚያምቢ ረቂቁን ካቀረቡ በኋላ ከጋዜጠኞች ጋር በነበራቸው ቆይታ መንግስት የህገ መንግስት ማሻሻያውን ለመተግበር በፓርላማ ክርክር ለመግፋት ቆርጦ መነሳቱን ተናግረዋል። በረቂቁ ላይ ለ90 ቀናት የተካሄደው የህዝብ ምክክር ስኬታማና ሰፊ ድጋፍ የተገኘበት መሆኑን ጨምረው መናገራቸውንም የፈረንሳዩ የዜና ወኪል ገልጿል። ይሁንና ተቃዋሚዎች ምክክሩ በማስፈራራትና በአመፅ
ለመቀነስ መጨናገፉንና ማሻሻያውን የተቃወሙ ደግሞ በመንግስት ወኪሎች ጥቃት እንደደረሰባቸውና እንደታሰሩ ጠቁመዋል። አሁን በስልጣን ላይ ያሉት ፕሬዝዳንት ምናንጋግዋ እንደ አውሮፓውያን አቆጣጠር በ2017 ሀገሪቱን ለ30 ዓመታት ባስተዳደሩት ሮበርት ሙጋቤ ላይ በተደረገ መፈንቅለ መንግስት ወደ ስልጣን መምጣታቸው ይታወሳል። 2 የስልጣን ዘመን ብቻ በሚፈቀድባት ዚምባብዌ ምናንጋግዋ እንደ አውሮፓውያን አቆጣጠር በ2018 እና በ2023 2 ጊዜ ለ5 ዓመታት የስልጣን ዘመን ተመርጠዋል። የኢትዮጵያ ልማት ባንክ በግጭትና በተፈጥሮ አደጋ ለተጎዱ አካባቢዎች በዝቅተኛ ወለድ በባንኮችና በማይክሮ ፋይናንሶች አማካኝነት ብድር ለማቅረብ የሚያስችል የመግባቢያ ስምምነት ከስራና ክህሎት ሚኒስቴር ጋር ተፈራረመ። ስምምነቱን የባንኩ ፕሬዝዳንት ዶክተር ኢሳያስ ካሳና የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ትላንት ተፈራርመዋል። የፖሊሲ ባንኩ ከሚኒስቴር መስሪያ ቤቱ ጋር የተፈራረመው ስምምነት በግጭትና በተፈጥሮ አደጋ ለተጎዱ አካባቢዎች በዝቅተኛ ወለድ በባንኮችና በማይክሮ ፋይናንሶች አማካኝነት ብድር ለማቅረብ የሚያስችል እንደሆነ ተገልጿል። በስምምነቱ መሰረትም ብድሩ በ7 ባንኮችና በ6 ማይክሮ ፋይናንስ ተቋማት በኩል የሚቀርብ ሲሆን በስምምነቱ ላይ የባንክና የማይክሮ ፋይናንስ ተቋማት የስራ ኃላፊዎች ተገኝተዋል።